በህይወታችሁ መጸጸት የማትፈልጉ ከሆነ እነዚህን 5 ነገሮች አሁኑኑ ማቆም አለባችሁ። አንደኛ፣ ራሳችሁን ከሰዎች ጋር ማወዳደር። የእናንተን ምዕራፍ 1 ከሰዎች ምዕራፍ 50 ጋር አታነጻጽሩ። እኩል እንኳን የህይወት ምዕራፍ ላይ ብትሆኑ ንጽጽር የደስታ ሌባ ነው። ራሳችሁን ከሰዎች ጋር አታነጻጽሩ። ሁለተኛ፣ እቅዳችሁን ሁሉ ለሰዎች አታውሩ። ሁሉም ሰው እንዲሳካላችሁ ይፈልጋል ማለት አይደለም። ለሰው የተወራው ነገር ደግሞ ሪያሊቲው ላይ ይፈርሳል። ሀቅ። ሶስተኛ፣ ማንም እያያችሁ አይደለም። በተለይ ደግሞ ቲኔጀሮች 20 ዓመት ውስጥና 30 ዓመት ውስጥ ያለን ወጣቶች በአጠቃላይ ለሰው ፐርፎርም የምናደርግ ይመስለናል። ኢን ሪያሊቲ ማንም ሰው እያያችሁ አይደለም። ለራሳችሁ ያላችሁት ራሳችሁ ናችሁ። ስለዚህ እፍረታችሁን፣ ፍርሃታችሁን ግደሉት። ማንም እያያችሁ አይደለም። ኖባዲ። አራተኛ፣ የተጎጂነት ማይንድሴት ወይም ደግሞ የተጠቂነት ሜንታሊታችሁን ከጭንቅላታችሁ አውጡት። ማለት እኔ ተጎድቻለሁ፣ እኔ እንደዚህ ሆኛለሁ የሚለውን ሀሳባችሁን ከጭንቅላታችሁ አውጡት። ሁሉም ሰው የሚያሳዝን ታሪክ አለው። ሁሉም ሰው። እሱ ግን ሁል ጊዜ ዝቅ እያደረጋችሁ እንዲኖር አትፍቀዱለት። አምስተኛ፣ ከእግዚአብሔር ርቃችሁ የምትኖሩ ከሆነ ህይወት ምንም ትርጉም እንደሌለው አንደርስታንድ አድርጉ። ይሄ ከላይ ያወራነው ነገር ሁላ ብታደርጉት ያለ እግዚአብሔር የሚሆን አይደለም። ይሄ ዋነኛው ነው። ህይወታችሁን ከእግዚአብሔር ጋር ስቲክ አድርጉ። ከእግዚአብሔር ጋር ተጣበቁ።